ለጡት ካንሰር የሚያጋልጡ ነገሮች ምንድናቸው? በጡት ካንሰር የታመመ አንድ ሰው ምን አይነት ምልክቶችን ሊያሳይ ይችላል? ሰላም፣ እንዴት ናችሁ? ዶክተር ፌቨን ነኝ። አሁን ያለንበት የጥቅምት ወር በዓለም አቀፍ ደረጃ የጡት ካንሰር ግንዛቤን የማስጨበጫ ወር ተደርጎ እየተከበረ ይገኛል። ስለዚህ ከዚህ ጋር ተያይዞ አንዳንድ ነገሮችን ስለ ጡት ካንሰር እናያለን። ለጡት ካንሰር የሚያጋልጡ ነገሮች ምንድናቸው የሚለውን በመጀመሪያ ስናይ፣ አንደኛ ሴት መሆን በራሱ በጣም በከፍተኛ ሁኔታ እድሉን ይጨምራል። ይሄ ማለት ግን ወንዶች በዚህ ካንሰር አይጠቁም ማለት አይደለም። ቢያንስ 1% የሚሆኑ የዓለማችን ወንዶች በዚህ ህመም ሊጠቁ ይችላሉ። ነገር ግን ሴቶች ላይ ይሄ ፐርሰንት በከፍተኛ ሁኔታ ይጨምራል። ሌላው እድሜ ነው። እድሜ ስንል ከ35 ዓመት በላይ ያለች አንድ ሴት ወይም ደግሞ አንድ ወንድ ለዚህ ህመም የመጋለጥ እድሉ ከፍተኛ ነው። ሌላኛው ሪስክ ምንድነው? በቤተሰብ ስፔሻሊ ደግሞ ፈርስት ጀነሬሽን የምንላቸው የቅርብ ቤተሰቦች እናት አባት ላይ ይሄ ነገር ከነበረ ቀጣይ ትውልድ ላይ መፈጠር እድሉ ከፍተኛ ነው። ከዚህም በፊት ደግሞ የጡት ካንሰር የነበረባት አንድ ሴት ድጋሚ መያዝ እድሏም እንደዚሁ በከፍተኛ ሁኔታ ሊጨምር ይችላል። አንድ ጡት ላይ የነበረ ካንሰር ወደ ሌላኛው ጡት የሚሄድም ነገር ስለሚኖረው ማለት ነው። ሌላ አንዳንድ ሆርሞናል የሆኑ ለውጦች ካሉ፣ ለምሳሌ ሆርሞን ሪፕሌስመንት ቴራፒ የምንላቸው ሆርሞኖችን ከውጪ በመድኃኒት መልክ ሊሆን ይችላል ሆርሞኖችን የምትጠቀም አንድ ሴት እንደዚሁ በዚህ ካንሰር የመያዝ እድል ይኖራታል። ሌላው ከእንቁላል ማምረቻ ጋር ወይም ደግሞ ኦቫሪ የምንለው ከሱ ጋር ተያይዞ ያሉ አንዳንድ ህመሞች እንደዚሁ ከጡት ጋር ግንኙነት ስለሚኖራቸው ጡት ላይ ካንሰር የማምጣት እድል ይኖራቸዋል። ከሱ ውጪ ራዲዬሽን የምንለው ይሄ የጨረር ህክምና ላይ የነበሩ ሰዎች ለተለያዩ አይነት የካንሰር ህክምና ደረት አካባቢ ላይ አንገት አካባቢ ላይ በጨረር ሲታከሙ የነበሩ ሰዎች ለጡት ካንሰር የመጋለጥ እድላቸው ከፍተኛ ነው። ሌላ ምንም አይነት ልጅ ያልወለደች ሴት እንዲሁም ደግሞ ጡት ያላጠባች አንድ ሴት ደግሞ እንደዚሁ በጡት ካንሰር የመያዝ እድል ይኖራታል። ስለዚህ ይህንን ካየን በዚህ ህመምስ የተጠቃች ሴት ምን አይነት ምልክቶችን ታሳያለች የሚለውን ስናይ ኦልሞስት ከ70-80% በላይ ሴቶች በዚህ ህመም የተያዙ ሴቶች የሚያሳዩት የመጀመሪያው ምልክት ምንም አይነት ህመም የሌለው እብጠት ነው። በጡት ላይ የሚታይ እብጠት ህመም ስለሌለው ትንሽ ነው ከሚል ከመዘናጋት ብዙ ሰው ቆይቶ ነው ወደ ጤና ተቋም የሚሄደው። ስለዚህ እዛ ስቴጅ ላይ ሲመጡ ደግሞ ሆስፒታል በሚመጡበት ሰዓት ይሄ ካንሰር ወደ ሌሎች ቦታዎች ተዛምዶ ነው የምናየው። ስለዚህ በቶሎ ምንም አይነት እብጠት ካለ ህመም ኖሮም አልኖሮም ሳይዙ ትንሽም ሆነ ትልቅ ወደ ጤና ተቋም መሄድ ይኖርባታል። ከታች አንድ ቪዲዮ ሜንሽን አደርግላችኋለሁ። ከዚህ በፊት የሰራሁት ቪዲዮ አለ እንዴት አንድ ሴት በራሷ ጡት ላይ የሚታዩ ለውጦችን ማየት ትችላለች። ሌላኛው ምልክት ደግሞ ከቆዳ ጋር ተያይዞ እዛ አካባቢ ላይ የተለያዩ አይነት የቆዳ ለውጦች ካሉ የከለር ለውጥ ሊሆን ይችላል። እንዲሁ ስታዩት ቆዳው ላይ ለየት ያለ ነገር ካያችሁ፣ እንዲሁም ደግሞ ከኒፕል ከምንለው ወይም ደግሞ የጡት ጫፍ ከምንለው ላይ የሚወጣ ማንኛውም አይነት ፈሳሽ ካለ ደም የቀላቀለ ሊሆን ይችላል። እንዲሁም ሌሎች አይነት ፈሳሾች ካሉ እንደዚሁ የጡት ካንሰር ምልክት ሊሆን ስለሚችል በአፋጣኝ ወደ ጤና ተቋም መሄድ አስፈላጊ ነው። ሌላው ያው ይሄ የጡት ካንሰር ወደ ሌሎች አካባቢዎች የመሰራጨት የመዛመድ ነገር ይኖራል። ስለዚህ ከሱ ጋር ተያይዞ ብብት አካባቢ አግዚለሪ ሊምፍ ኖድ የምንላቸው አሉ። ስለዚህ ይሄ ካንሰር መጀመሪያ ላይ እዛ አካባቢ ወዳሉ ሊምፍ ኖድስ ስለሆነ የሚሄደው ብብት አካባቢም ደግሞ ኖቲስ የምታዩት አይነት እብጠት ካለም ደግሞ የእሱ ምልክት ሊሆን ስለሚችል ወደ ጤና ተቋም መሄድ አስፈላጊ ነው። ይሄ ሁሉ ሳይሆን ግን በጊዜ ወደ ጤና ተቋም በመሄድ አስፈላጊውን ምርመራና ሕክምና በማድረግ በቶሎ የጡት ካንሰርን ማከምና መከላከል ይቻላል። በቶሎ የተገኘ ካንሰር በኦፕሬሽንም ሰርጀሪ ተሰርቶም ይሆናል። እንዲሁም ደግሞ በኬሞ ቴራፒ፣ በራዲዬሽን፣ በጨረር ህክምናም ተደርጎ የመዳን እድል አለ። ነገር ግን ቆይቶ ወደ ጤና ተቋም በሚመጣበት ጊዜ ግን ምንም አይነት ህክምና እስከማይኖረው ድረስም ደግሞ እንደዚሁ የሚሄድ እድል ስለሚኖረው በቶሎ ወደ ጤና ተቋም መሄድ አስፈላጊ ነው። በዚህ ዙሪያ በጡት ካንሰር ዙሪያ ማለት ነው ማንኛውም አይነት ጥያቄ ካለ ሰላም ጤና ይስጥልኝ። ዶክተር ሀናን ነኝ። ዛሬ የምነግራችሁ እንግዲህ ስለ ጡት ካንሰር ምልክቶች ነው። ብዙዎቻችሁ ጠይቃችሁኛል። የጡት ካንሰር ምልክቶች ምንድናቸው የሚለውን እናያለን። አንደኛ ዋናው እንግዲህ ምልክት የሚሆነው ህመም የሌለው እብጠት ነው። አንዲት ሴት እንግዲህ ጠጣር ነገር ጡቷ ውስጥ በምትዳብስበት ጊዜ ካገኘች ይሄ ነገር ህመም የለውም ብላ ችላ ማለት አይኖርባትም። ምክንያቱም ወደ ህክምና ማዕከል ሄዳ ይሄ ነገር የሚያሳስበን ነው ወይስ አይደለም የሚለውን ቼክ መደረግ ይኖርባታል ማለት ነው። ሁለተኛ ደግሞ ምልክት እንግዲህ ምንድነው? በጡት ጫፍ የሚወጣ ፈሳሽ ነው።
ስለሱ እንግዲህ በቀጣይ ቪዲዮ ሰራላችኋለሁ። የትኛው አይነት የጡጫ ፈሳሽ ነው የሚያሳስበን ወይስ አይደለም የሚለውን። ግን እኔ አንድ ጥያቄ ለእናንተ አለኝ። አንዲት ሴት ራሷን ጡቷን እንዴት ነው የምትፈትሸው? እንዴትስ ነው መፈተሽ ያለባት? የወር አበባ ከመምጣቱ በፊት ነው? የወር አበባ ላይ ያለች ነው ወይስ የወር አበባውን ከጨረሰች በኋላ ነው ራሷን መፈተሽ ያለባት? ስትፈትሽስ እንዴት ነው? ምን አይነት ዘዴዎችን መጠቀም አለባት የሚለውን የምታውቁትን ኮመንት ላይ አስቀምጡልኝ። ከዛም ደግሞ አይ ሞር ቪዲዮ ይሰራልን በዚህ ዙሪያ የምትሉም ከሆነ ቪዲዮ ሰራላችኋለሁ። አመሰግናለሁ። መልካም ጊዜ